ዛሬው ዕለት ስርዓተ ቀብሩ የሚፈጸመው የባህል አቀንቃኙ ሰማኸኝ በለው የሚገርም አጋጣሚ በህይወቱ አሳልፏል። 1994 ዓ.ም ከሌሊቱ 10 ሰዓት የግጥምና የዜማ ደራሲው ግሩም ተስፋዬ ጋር አብረው ሲሄዱ ባምቢስ ድልድይ ላይ መኪናው እንግዲህ ዝናብ እየዘነበ ነበረ። እሱ እንደሚለው ትራፊክ የሚመስል ነገር አየውና ወደዚህ ዙር ሲለኝ ስገባ መኪናው ከኋላ ተመታ። እዛ ወንዝ ውስጥ ገቡ። እንግዲህ በዚህ አደጋ እሱም ራሱ ስቶ ነበረ። አብሮት የነበረው ወዳጁ ህይወቱ አለፈ። እንግዲህ በቸልተኝነት የሰው ህይወት በማጥፋት በሚል ፍርድ ቤት ቀርቦ በ3000 ብር ቅጣት ተፈቶ ነበረ። ከዛ እንግዲህ ከብዙ አመታት በኋላ ለስራ አሜሪካ ሄድና ታማኝ በየነ ሾው ላይ ሲቀርብ በወቅቱ የነበረው የኢህአዴግ መንግስት በዚህ የተነሳ ቂም ያዘበት። አሜሪካ ያለም እንግዲህ የድሮውን ክስ ተቀስቅሶ የእስር ትዕዛዝ አወጣበት። በወቅቱ እንዳትመጣ ብዙዎች በቃ ሊፈረድብህ ነው እንዳትመጣ ሲሉት አይ እመጣለሁ ብሎ ትኬት ቆርጦ አዲስ አበባ ገባና የ5 አመት ፍርዱን ተቀብሎ በእስር ቤት ቆየ። እንግዲህ በእስር ቤት ቆይታው ያጠፋውት ነገር የለም። ነገር ግን ያው በፖለቲካ ታማኝ ሾው ላይ በመቅረብ የተነሳ ይሄ ውሳኔ ተወስኖብኛል ይላል። እስር ቤት ውስጥ ባሳየው እንግዲህ አንዳንድ እንቅስቃሴዎች 2 አመት ከምናምን ታሰረ። ከዛ በኋላ ተፈታ። በጣም የሚገርመው እንግዲህ ያው ሁሉ ፍርድ እየተባለ አይ ብሎ መጥቶ መታሰሩ ነው በጣም የሚገርመው። ክብደት ጨምረሃል ትንሽ ዝም ብሎ መጨመር ነው የጤና ነው። ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣሉ። ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው። ምንድነው የሆነው በእናቴ ወገን በአያቴ ባሳደገችኝ በአያቴ በጣም ወፍራሞች ናቸው። ወፍራም ነን። የዘር አለ እሱ ሆርሞን አለ። ከሱ ውጪ ግን የራሴም ስንፍና አለ። ስንፍና በቃ የኔ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ፣ እረፍት ማብዛት፣ አለመንቀሳቀስ በቃ ስራ ሲኖር ብቻ ነው። እኔ ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ምናምን ነው በቃ። ለኛ ብዙ ማህበራዊ ጉዳይ አለኝ መገናኝበት የመነጋገር ማህበረተኞች አሉኝ። እዚህ ደግሞ የዛሬ 33 አመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ የመጣ ኃይለጊስ ይባላል። እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው እኔ በቃ ሳቅ ጨዋታ ቁጭ ብሎ እንቅስቃሴ በቃ ስንፍናዬ ነው የራሴ ስንፍና ነው ያወፈረኝ። ምን በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄን ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም። ኧረ ምንም ችግር የለም። ከስንት ላይ ነው 10 የተቀነሰው? አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች አነሰው። ያንተ እንግዲህ መለያ ነገሩ ከስያሜ ይጀምራል። ሰሜ ባላገሩ ነው የሚለው። ባላገር ባላሀገር የሚል ነገር ነው ትርጓሜው አይደለም? እንዴት ወጣ ያ ስያሜ? ባላገር የሚለው ቅጥል ስም ወጣልኝ ራሴው በሰራሁት ሙዚቃ ነው። እዚህ ካዛንቺስ አካባቢ አንድ ቦታ ላይ መብራት ዞን ቁመን አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል። ዝም ብሎ እንዲያየ ጋሽ የምትገዛይ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው? የምትገዛይ ከሆነ ግዛኝ ጠራኸኝ እንዴት ነው ሲለው አይ ባላገር ይገርማል ባላገር የት ነው ሀገር ይለዋል። ሀገር ምን አለ ከገዛ ግዛይ ሎተሪውን ይለዋል። አይ ባላገር እያለ ሲለው በቃ ጆሮስ ገባ። ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራት መለቀቀን እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያ ያለችው እሷ ጋር አንድ ጸጉር ቤት ጌታቸው ጸጉር ቤት ይባል ነበር። እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ተስጠያልኩት። ምን መጣለ ደሞ አለኝ። አይ አንድ ሐሳብ መጥቶልኝ ነው አልኩት። እዛ ቁጭ አልኩኝ ጸጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች አነሰው። በቁምጣዬ እኔ እንደኋላ አፈር ሰሜ ባላገር። ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገ ጧት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር
ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለው ያዥኝ አንተ በሽተኛ ለምን ትይኛለሽ ተነሳብህ ደግሞ ለምን ትይኛለሽ ተነሳብህ ደግሞ ለምን ትይኛለሽ አዎ ተነሳብኝ በሽታ ያንቺ ነሽ ምን በሽታ አለብኝ የኔ ዓለም በያዥኝ ያዥኝማ ዋው በጣም እናመሰግናለን። ትይዛለሽ ገና ዋው በጣም እናመሰግናለን። ላጣጥም ሆነ ቆይ ሰሜ አንድ ሰሞን በአንተ ስም የተሰየመ ስልክ ነበር አይደል? ሰማኝ በለው የሚባል ስልክ አይደል? እስቲ ስለሱ ነገር ጀባ በለ። ስልኩን ወጣላት 3310 ኖኪያ ነው። እዛ መኪና ላይ ምናምን እንጫወትበት ነበር። መኪና ላይ ታቋርገው ንቅንቅ አይልም። አሁን የተነቀለው ጆሮዬ ሁሉ ምንድነው እኮ መታደል እኮ ነው። በጆሮዬ ሁሉ ሳል መጣ ምንድነው? አይዞ ያቃጥላል። አይ እንዴት ነው ልሄድበት አልሄድበት እንደገና አዎ ካላለቀ ይዛቀላል። አሪፍ ናት ማለት ነው። ሰምሻ ዛገኝ እንዴት ነው ያስኬዳል? አይ እንዘልቀው ተው እባክህ ማየው በጣም አንቺ አዘልቂ አንድ ሎተሪ አዟሪ የጎጃም ልጅ ቁምጣ የለበሰ ሎተሪ ያዞራል መብራት የያዛቸው መኪኖችና ሲጠይቀው ሰውየው አይ ባላገር ይለዋል። ዝም ብሎ እንዲያየ ጋሽ የምትገዛይ ከሆነ ግዛኝ እንጂ ዝም ብለህ ባላገር የምትለኝ ምንድነው? የምትገዛይ ከሆነ ግዛኝ ጠራኸኝ እንዴ ነው ሲለው አይ ባላገር ይገርማል ባላገር የት ነው ሀገር ይለዋል። ሀገሬ ምን አለ ከገዛ ግዛይ ሎተሪውን ይለዋል። አይ ባላገር እያለ ሲለው በቃ ጆሮዬ ውስጥ ገባ። ምን ለማለት ፈልጎ ነው ሰውዬ አልሁና በቃ መብራት መለቀቀን እኔም ታጠፍኩና ከካዛንቺስ ወደ አዋሪ መታጠፊያው አይለችም እሷ ጋር አንድ ፀጉር ቤት ጌታቸው ፀጉር ቤት ይባል ነበር። እሱ ጋር ገባው እንጂ እስኪስክቶ ወረቀትና እስኪቶ ስጠያልኩት እሺ ምን መጣለ ደሞ አለኝ። አይ አንድ ሀሳብ መጥቶልኝ ነው አልኩት። እዛ ቁጭ አልኩኝ ፀጉር ቤት ውስጥ ባላገር አልኩና ረሱል እዛ አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነሰው በቁምጣዬ እኔ እንደኋላ አፈር ሰሚ ባላገር ምክንያቱም ቁምጣ በመልበሱ ነው ባላገር ያለው እና ምን ቁምጣ መልበሱ ነገጧት አፈር ለሚበላን ለምን በሰብሰው ገላ የኢትዮጵያ ከርካሪ አጥንት ለሆነው ባላገር ስድብ ሆኖ ነው ለሱ ምንድነው ብዬ ያንን ግጥም ወዲያው ሰራሁት ማለት ነው። ከዛን ጊዜ ጀምሮ ባላገር የሚለው ከተማውንና ገጠሬውን ማገናኘት ነበረብኝ። ስለዚህ በቃ አርሶ ባበላ እነሱ ቁምጣ ታጥቆ ወዴት ይደረሳል ባላገር ተንቆ የሚል ደግሞ ጨመርኩበት ለዛ ለከተሜው። ምክንያቱም ከተሜው ያለ ገበሬው ያለ ባላገሩ ከንፈራችን አይወዛም። አረ ባላገር እንጎተራው ሙሉ ባላገር አረ ባላገር ሸርፋው ሙሉ ነው ባላገር አፈር ለሚበላው ለሚበሰብሰው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መቻነስ አረ ባላገር አመሰግናለሁ።